እንጉርጉሮይካ በለቤታ ይገባል ውዳሴ ጉዞውን ጀምሯል አባይ በህዳሴ። አንድነት ማለት የብዙ ድምጾች ውብ ዜማ እንጂ የአንድ ሰው ጩኸት አይደለም። አንዲት የዝናብ ጠብታ ድርቅን አታሸንፍም። ብቻዋን የቆመች ቅጠልም ጫካ ልትሆን አትችልም። ነገር ግን ጠብታዎች ሲጠራቀሙ ውቅያኖስ፣ ዛፎች በህብረት ሲቆሙ ደግሞ ደን መሆን ይችላሉ። የሰው ልጅም እንዲሁ ነው። እንደ ነጠላ ክር በቀላሉ የሚበጠስ፣ እንደ ድር ሲያብር ግን አንበሳ የሚያስር ኃይል ያለው። አንድነት ማለት በቁጥር መብዛት አይደለም፣ የህልም ጥምረት እንጂ። መቆም የምንችለው ተደጋግፈን፣ መሄድ የምንችለው ደግሞ ተያይዘን መሆኑን መረዳት ያስፈልጋል። ምናልባት ታሪካችን የሚያስተምረን ብቻችንን ፈጣን ልንሆን እንደምንችል ሊሆን ይችላል። አብሮነትን ስንረዳ ግን ሩቅ መጓዝ እንደምንችል ይገባናል። ዛሬ የምተርክላችሁ ስለ ከተሞችና ግለሰቦች ታሪክ ሳይሆን ስለ ብዙ ሀገራት እጆች መጨባበጥና ብዙ የሰው ልጅ ልቦችን በማገናኘት አብሮነትን ስለወለደው ታላቁ የኢትዮጵያ ህዳሴ ግድብ ነው። አባይ ለዘመናት የናፈቅነው በዜማና በቅኔ የተማጸነው ታላቁ ወንዛችን ነው። ለብዙ ሺህ ዓመታት እግሩ ወደ መራው ሲጓዝ ኖሯል። ለባለቤቱ ግን ባዳ ሆኖ ቆይቷል። ዛሬ ግን ታሪኩ ተቀይሮ የድህነት መሸፈኛ የነበረው ጭጋግ ተገፎ የኢትዮጵያና አፍሪካ የብርሃን ዘመን በጉባ ተራሮች መካከል በታላቅ ድምቀት ብቅ ብሏል። አባይ ለአፍሪካውያን ጥንታዊ ስልጣኔ የደም ስር፣ የነገው የጋራ ብልጽግናችን ማገር ነው። የታላቁ ህዳሴ ግድብ ግንባታ ሲታሰብ ኢትዮጵያ ብርሃንን ፍለጋ ስትኳትን፣ ለዘመናት ከቆየው ድህነቷ ለመውጣት ስታልም፣ የታላላቅ ሰዎችን ህይወት በመስዋዕትነት ስትገብር ለኔ ብቻ በሚል መንፈስ ሳይሆን ለሁላችንም በሚል እሳቤ መሰረት የተጣለ እንደሆነ ማመን ያስፈልጋል። የአባይ ግድብ ታሪክ የሚጀምረው በጠቅላይ ሚኒስትር መለስ ዜናዊ ዘመን በ2003 ዓ.ም ነው። የዓለም ህዝብ አይሆንም ብሎ በስላቅ በሚያይበት ወቅት የገንዘብ ተቋማት ፊታቸውን ባዞሩበት ያኔ ኢትዮጵያውያን በራሳችን አቅም እንገነባዋለን ብለው ቆርጠው ተነስተዋል። የመጀመሪያዋ የመሰረት ድንጋይ ስትቀመጥ በአባይ ወንዝ ላይ አዲስ ምዕራፍ ተከፈተ። ፕሮጀክቱ ታላቁ የህዳሴ ግድብ ተባለ። ስሙ ብቻውን ለኢትዮጵያ ልጆች ከድህነት ህመም የመውጣት ተስፋን ሰነቀ። ከተማሪዎች፣ ከአርሶ አደሩ እስከ ነጋዴው፣ ከመንግስት ሰራተኛው እስከ ዲያስፖራው ሁሉም ለአባይ ገብራለሁ በሚል ቁርጠኝነት ለጋራ ህልም ቆመ። መንገዱ ግን አልጋ ባልጋ አልነበረም። ዲፕሎማሲያዊ ጫናዎች፣ የጂኦፖለቲካ ውጥረቶችና የገንዘብ እጥረቶች የተስፋ ብርሃንን ለመከለል እንደ ደመና አንዣበውበት ነበር። የግንባታ ሂደቱም በርካታ ውጣ ውረዶችን አስተናግዷል። ነገር ግን ኢትዮጵያውያን በሁኔታው አልተበገሩም። በበረሃው ሐሩር፣ በጉባ አስቸጋሪ የአየር ንብረት ውስጥ መሐንዲሶችና ሰራተኞች ሌት ተቀን ደክመዋል። ያ ግዙፍ ኮንክሪት ከፍ እያለ ሲመጣ የኢትዮጵያም ኩራት አብሮ ከፍ ማለት ጀመረ። በ2012 ዓ.ም የመጀመሪያው ዙር የውሃ ሙሌት በስኬት መጠናቀቅ ህዝቦቿን ለሐሴት የዳረ የብርሃን ብስራት ነበር። በወቅቱ ተፈጥሮም የራሷን ድርሻ አበርክታለች። ዝናቡም በረከተ፣ ግድቡም በውሃ ተሞላ። በ2014 ዓ.ም ሌላኛው ታሪካዊ ቀን ተደገመ። ለመጀመሪያ ጊዜ ግድቡ የኤሌክትሪክ ኃይል ማመንጨት የጀመረበት ጊዜ ነበር። አባይ ጨለማውን ገፈፈ፣ የአባይ ብርሃን ድቅድቁን ጨለማ ሰበረው የሚለው ዜና በየቤቱ ብስራት የሆነበት ወቅት አባይ ነጋጠባ አብዱን ያፈሰዋል ሲሳባው ነዳጀ አባይ ለዘመናት ሲፈስ የሚኖር ተብሎ ሲዘፈንለት የኖረ ወንዝ ቢሆንም በኢትዮጵያውያን ላብና ጥረት ታስሮ ብርሃንን ማመንጨት ሲጀምር ግን የታየው ነገር ልዩ ነበር። ጠቅላይ ሚኒስትሩ የመጀመሪያውን የኃይል ማመንጫ ቁልፍ ሲጫኑ የውሃው ጩኸት ወደ ኤሌክትሪክ ኃይል ተቀይሮ መላ ሀገሪቱን ሲያበራ የታየው ደስታ የብርሃን ድግስ ነበር። በ2018 ዓ.ም ግድቡ ከፍጻሜ ደርሶ ብርሃንን ፈነጠቀ። የኢትዮጵያውያን ጽናት በዓለም ፊት በደማቅ ቀለም ተጻፈ። በምረቃው ዋዜማና በለተቀኑ በከተሞችና በገጠር የታየው ደስታ
እንዲህ በቀላሉ የሚገለጽ አልነበረም። በጎዳናዎች ላይ በባህል ልብስ ያጌጡ ሰዎች ሰንደቅ ዓላማቸውን እያውለበለቡ ደስታቸውን ገልጸዋል። በሥራ ቦታዎች ሳይቀር ከላብ አደሩ እስከ ምሁሩ የኔ ድርሻ አለበት በሚል ኩራት አንገታቸውን ቀና አድርገው የታዩበት ቀን ነበር። የአባይ ግድብ ዓለም አትችሉም ባለበት በራስ አቅምና ጉልበት ሰርቶ የማሳየት ትልቅ የሞራል ድል ነው። ግድቡ ለኢንዱስትሪ፣ ለአሳ ግባት፣ ለግብርናና ቴክኖሎጂ እድገት መሰረት መሆኑን ማወቃችን የወደፊት ተስፋችንን ብሩህ አድርጎታል። በገንዘብ በጉልበትና በጸሎት የተባበረው ሕዝብ የድሉ ባለቤት በመሆኑ የጋራ ቤታችንን ሰራን የሚል ስሜት አድሮበታል። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ ምድር የቆመ የድንጋይና የኮንክሪት ክምችት ብቻ ሳይሆን የተፋሰሱ ሀገራት በፍትሃዊነትና በአብሮነት እንዲጠቀሙ እንዲለሙና እንዲበሩ የተዘረጋ የሰላም ድልድይ ነው። የአባይ ግድብ ለጎረቤቶቻችን የሚተርፍ ፍቅር፣ ለቀጣዩ ትውልድ የሚሻገር ጽናት፣ ለዓለም የምናሳየው የፍትሃዊ ተጠቃሚነት ማረጋገጫ ድምጻችን ነው። አባይ የሁላችንም የጋራ ሀብት 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 ነው። ተፈጥሮ ለሰው ልጅ ፀሐይንና ዝናብን ያለ አድሎ እንደምትሰጥ ሁሉ አባይም ለሁላችንም የተሰጠ የጋራ ጸጋ ነው። ታላቁ የህዳሴ ግድብ የዚህን የተፈጥሮ ሚዛን ጠብቆ ማንም ሳይጠማ ማንም ሳይራብ በፍትሃዊነት የመልማት መብታችንን ያበሰርንበት የታሪክ አሻራችን ነው። ፍትሃዊነት ማለት ሌሎችን ሳይጎዱ የመልማት መብት ነው። በመከፋፈል ነፋስ በሚናወጠው ዓለም ውስጥ አብሮነት ብቸኛው መጠለያችን እንደሆነ በማመን እርስ በርስ በመጠባበቅ የኔነት ስሜትን አስወግደን የኛነት መንፈስን አንግሰን ትልቁ ሀብታችንን በጋራ እንጠቀማለን። መልካም ጊዜ።